ይህ ባሪያ በቀድሞ ሕይወቱ ልዑል የነበር ሲሆን የአባቱ ጠላቶች አባቱን ከገደሉበት በኋላ እንደ ባሪያ ያንገላቱታል። ወጣቱም ከባርነቱ ተላቆ የአባቱን ዙፋን ለማስመለስ ይወስናል። ባሪያው ጠላቶች የሆኑትን ነገስታት ማሸነፍ ይችል ይሆን? በ1192 ዓመተ ምህረት የአሁኗ ሰሜን ምዕራብ ቻይና በዚያን ጊዜ ታንጉት ግዛት ነበር የምትባለው። የምትመራውም ታንጉት በተባለው ስርወ መንግስት ነበር። በዚህ ጊዜም የተለያዩ ሞንጎላዊ ጎሳዎች ካን በሚባሉ መሪዎቻቸው እየተገዙ ይኖር ነበር። በጎሳዎቹ መካከል የነበረው ፉክክርና ስልጣን ለመያዝ የሚደረገው ሽኩቻ ብዙ ጦርነቶችን በማስከተል የብዙ ሰዎችን ሕይወት ቀጥፏል። እነዚህ ሞንጎሎች ይሄ ነው የሚባል የሚመሩበት ሕግ ስላልነበራቸው የሚመራቸውና አንድነትን ሊያሰፍን የሚችል አንድ ጠንካራ መሪ ያስፈልጋቸው ነበር። በመቀጠልም ዩሱጋይ የሚባል ሰው እናያለን። ዩሱጋይ በምዕራብ ቻይና በኩል የምትገኘ አንድ ትንሽ ጎሳ ካህን ነበር። ፊልሙ ሲጀምርም የሰው ፈረሱ ላይ ሆኖ ተከታዮቹንና የ9 ዓመት ልጁን የሆነውን ቱሙጂንን በማስከተል ለሕፃን ልጁ ሚስት ፍለጋ መንገድ እየጀመረ ነበር። አመሻሽ ላይም የጓደኛው ጎሳ አካባቢ ሲደርሱ እረፍት ለመውሰድ በማሰብ ወርደው ይቀላቀሏቸዋል። በነጋታው ቱሙጂን ከፈረሱ ጋር እየተጫወተ ሳለ አንዲት ቡርት የተባለች ሕፃን ቀረብ ብላ ስሙን ትጠይቀዋለች። እሱም ራሱን ካስተዋወቀ በኋላ የጉዞው ዋነኛ ምክንያትና ዓላማ ለሱ ሚስት ፍለጋ እንደሆነ ሲነግራት በሙሉ ራስ መተማመን እሷን ሊያገባት እንደሚገባ ትነግረዋለች። አባቱ ግን ለፖለቲካ እንዳይመቸው በማሰብ ጠንከር ካሉ ጎሳዎች ሌላ ሚስት ሊፈልግለት እንዳሰበ ይነግረዋል። ቱሙጂን ግን በተደጋጋሚ ሲጨቀጭቀው አባቱ ሌላ አማራጭ ያቀርብለታል። እሷንም ጨምሮ ከሌሎች እሱ ጓደኞች የሚመሯቸው ጎሳዎች መካከል ካሉ ልጆች ውስጥ እንዲመርጥ ያደርገዋል። ምርጫውን ከማድረጉ በፊት ግን አባትየው ይጠራውና ደስተኛ የምታደርገው ጠንካራ እግሮች ያሏት ሴት ስለሆነች በጥንቃቄ እያየ እንዲመርጥ ያስጠነቅቀዋል። ሕፃኑም እንደተባለው ዞር ዞር ብሎ ካየ በኋላ ቦርትን ይመርጣል። ቀጥሎም ጋብቻቸው በይፋ ሕጋዊ ይሆናል። ይሁን እንጂ አብሮ መኖር የሚችሉት ግን ከ5 ዓመታት በኋላ እንደሆነ ይነገራቸዋል። ከመለያየታቸው በፊትም ቱሙጂን በቅርቡ ተመልሶ እንደሚመጣ ለቦርት ቃል ይገባላታል። እንድታስታውሰው በማለትም የአንገት ሐብል በስጦታ መልክ ሰጥቷት ይሄዳል። እነ ዩሱጋይ ወደ ቤታቸው እየተመለሱ እያለ ወደ አንድ ትንሽዬ ሆቴል ጠጋ በማለት እረፍት ለማድረግ በማሰብ ይቀመጣሉ። ነገር ግን በቅርብ ርቀት ላይ የሆነ የሌላ ጎሳ መሪ ከነ አሽከሮቹ ተቀምጦ ነበርና ግራና ቀኙን በጥንቃቄ እያዩ ነበር። በድንገት ግን ጠላት የሆነው ካን በአንድ አሽከሩ በኩል በጎድጓዳ ሳህን ላይ ወተት ይልክለታል። ይህን ያደረገውም የሰላም ስምምነት ለመፍጠር ነበር። እሱም ወረታውን ለመመለስ በሌላ ሳህን ላይ ጁስ አድርጎ መልሶ በአሽከሩ ይልካል። የዩሱጋይ ቀኝ እጅ የሆነው አማካሪውም ፈጽሞ ሊያምናቸው ስለማይገባ ወተቱን ይዞት የመጣው አሽከር መጀመሪያ እንዲቀምሰው እንዲያደርግ ይመክረዋል። እሱ ግን በማይገባ ጥርጣሬ ምክንያት ሰላም ሊያወርድ የሚችልበትን ይህን አጋጣሚ ማጣት አልፈለገም ነበር። ከዚያም ወተቱን አንስቶ ይጨልጠውና ዝግዝቆ እንደጨረሰው ለተቀናቃኙ ሲያሳየው እሱም በበኩሉ ጁስን ጠጥቶ ጨርሶ ዕቃውን በመገልበጥ ያሳየዋል። ከአፍታ በኋላ መንገዳቸውን እንደቀጠሉ ዩሱጋይ ደረቱን ክፉኛ ያመውና ከፈረሱ ላይ ወድቆ ወዲያውኑ ይሞታል። እነዚያ ጠላት ጎሳዎችም የዩሱጋይን የዋህነት ያውቁ ስለነበር በቀላሉ ሊመርዙት ችለው ነበር። ቱሙጂን በአፋጣኝ ከፈረሱ ወርዶ የወደቀው አባቱን ሄዶ ሲይዘው፣ ሌሎቹ አብረዋቸው የነበሩት አሽከሮች ግን እየሮጡ ጥለውት ይሄዳሉ። በባህላቸው መሰረትም አሽከሮቹ ጠንካራ ነው ብለው ያመኑበትን ካን መከተል ይችሉ ነበር። መሪያቸው ስለሞተም በቀጥታ አዲስ ካን ፍለጋ ይሄዳሉ እንጂ በባህላቸው ለሞተው ማዘንና መበቀልን አያስቡም ነበር። ቱሙጂን ከእናቱ ጋር በመሆን የአባቱን ቀብር ስነ ስርዓት ይፈጽማል። ዩሱጋይ በጣም ብዙ ከብቶች የነበሩት ቢሆንም ሁሉም ግን የቀኝ እጁ በነበረው ታርጉታይ ተወርሰውበት ነበር። ይህን ያየችው የቱሙጂን እናትም ታርጉታይን እየረገመችው አንድ ቀን ልጁ አድጎ እንደሚገለው ተነግረዋለች። ለመሄድ ፊቱን አዞሮ የነበረው ታርጉታይም ሴትዮዋ እያለች ያለችው እውነት ሊሆን እንደሚችል ሲገባው ቱሙጂንን ለመግደል ቆርጦ ይነሳል። በመጀመሪያ ግን የሕፃኑን ቁመት ለመለካት ሲያመጡት የጋሪው የጎማ ጫፍ ላይ አይደርስም ነበርና ሞንጎሎች በባህላቸው መሰረት ሕፃን ልጅ መግደል ስለማይችሉ ቱሙጂን ከሞት ይተርፋል። በመቀጠልም ታርጉታይ ክረምት ላይ ተመልሰው መጥቶ እንደሚገለው እየፎከረ ፈረሱ ላይ ወጥቶ ይሄዳል። ያለው ክረምት ከመጣ በኋላም ቱሙጂን የሚደበቅበት ስፍራ ስላልነበረው ዝም ብሎ በረዶ ውስጥ ይጓዝ ነበር። በዚህ ጊዜም አባቱ የነገረው አንድ ሐሳብ ትዝ ይለዋል። ጋርታንግሪ ይገዛ ባስፈለገው ጊዜ እንደሚረዳው ነግሮት ነበርና እሱ ወደሚገኝበት የተቀደሰ ተራራ በሩጫ እየሄደ ሳለ በረዶ አንሸራቶት የቀለጠ ውሃ ውስጥ ይወድቃል። እናም ለጥቂት ከሞት ይተርፋል። ያተረፈውም ጁሙካ የተባለ የዕድሜ እኩያው የሆነ ሕፃን ነበር። ጁሙካ ከታናሽ ወንድሙ ጋር በመሆን ቱሙጂንን ወደ ቤታቸው ወስደውት ምግብ ይሰጡታል። እሱም ምስጋናቸውን አቅርቦላቸው ወንድማቸው እንዲሆን ይጠይቃቸዋል። ከዚያም እሱና ጁሙካ እጃቸውን በስለት ይቆርጡና በዕቃ የነበረ ወተት ውስጥ ደማቸውን ከእጃቸው ጨምቀው ከቀላቀሉ በኋላ ሁለቱም በየተራ ወተቱን በመጠጣት የታማኝ ወንድምነታቸውን ስምምነት ይገልጻሉ። በቀጣይ ቀን ጠዋት ላይም እነ ታርጉታይ ተከታትለው ቱሙጂን ወዳለበት ቦታ ይመጡና ጠልፈውት ይሄዳሉ። ታርጉታይ የራሱ ግዛት እንደደረሰ የሕፃኑን ቁመት ሲለካው ከባለፈው ዓመት ብዙም አልጨመረም ነበርና እስከሚያድግ ድረስ እዛው እሱ ጋር ተያዥ ሆኖ እንዲቀመጥ ይወስንበታል። አንገቱ ላይም ሳጥን መሳይ ጠፍጣፋ ዝርግ እንጨት አንጠልጥሎበት ያስረዋል። አንድ ደግ ሽማግሌ ግን በየቀኑ እየመጣ ምግብ ይሰጠውና ሰውነቱ ላይ ያለውን ቁስል ይንከባከብለት ነበር። ከቀናት በኋላም በድጋሚ ቁመቱን ቢለኩትም በቁመቱ ላይ ምንም አይነት ለውጥ አልነበረም። ከዚያም አንድ ቀን በድንገት መዝነብ ሲጀምር ሁሉም ወደ የቤታቸው ለመግባት ማሯሯጥ ይጀምራሉ።
ያ ምስኪን ሽማግሌ ግን ይህን አጋጣሚ ተጠቅሞ ቴሙጂንን ይፈታውና እንዳይመልጥ ይለቀዋል። ልጁም እንጨቱ አንገቱ ላይ እንዳለ እግሬ አውጪኝ በማለት በሚችለው አቅሙ ሮጦ ያመልጣል። አባቱ ወዳለው ተራራ በመሄድም አምላኩ ታንግሪን እርዳኝ እያለ ጸሎቱን ያሰማዋል። ከዚያም ከሐውልቱ ጀርባ ነጭ ተኩላ ብቅ ሲል ይመለከታል። ከሰከንዶች በኋላም በሚያስደንቅ ተአምር አንገቱ ላይ የነበረው እንጨት ተበታትኖ ይወድቃል። በ1186 ዓመተ ምህረት ቴሙጂን አድጎ ትልቅ ሰው ሆኖ እናያለን። አሁንም ቢሆን ግን ከነታርጉታይ ለማምለጥ ሩጫ ላይ ነበር። ከዓመታት ፍለጋ በኋላ ይይዙትና ያን ያርገውበት የነበረውን ጠፍጣፋ ዝርግ እንጨት አሁንም በድጋሚ አንገቱ ላይ ያርገውበት ያስሩታል። በዚህኛው ዙር ቁመቱ በጣም አድጎ ስለነበር የመኖር ተስፋ በጣም ትንሽ እንደሆነ ይታወቀዋል። ታርጉታይ ቀረብ ብሎ እንዳይገለው እንዲማጸነው በጠየቀው ጊዜ ቴሙጂን ግን ክብሩን የሚወድ ሰው ነበርና አሻፈረኝ ይለዋል። መልሱን ላይ ያሳዘው ታርጉታይም በአንዴ ከሚገለው ይልቅ ቀስ በቀስ ሊያሰቃየው ይወስናል። ከዓመታት በፊት ታስሮ በነበረ ጊዜ ይመገበው የነበረው ሽማግሌ ዛሬም ቀረብ ብሎ ምግብ ይሰጠዋል። ወደፊት በዚያ ጎሳ ይደረግበት የነበረውን ጭቆና ለመበቀል ሲመጣ ሽማግሌው እሱን እንዲምረው ይለምነዋል። አመሻሹ ላይ ታርጉታይ ለብቻው ወደ ቴሙጂን ይመጣና አጓጉል ይቀልድበታል። በዚህ ወቅት ማሽከሮቹ በሌላ ጉዳይ ተጠምደው ስለነበር ማንም እያየው እንዳልሆነ የተረዳው ቴሙጂን አጋጣሚውን በመጠቀም አንገቱ ላይ ባለው እንጨት በተደጋጋሚ ወቅቶ ታርጉታይን ይገለዋል። ከዚያም በአፋጣኝ በሩጫ ከቦታው ያመልጣል። ከተወሰነ ጊዜ በኋላ ቴሙጂን የራሱን ጎሳ እንደካለ ለመምራት ሙሉ ዝግጅት ካረገ በኋላ በቅድሚያ ግን ሚስቱን ማምጣት ስለነበረበት ወደ አማቾቹ ጎሳ ይሄዳል። በዚህ ጊዜም ቦርት በጣም አድጋ ቆንጅዬ ልጅ ሆና ነበር። እንደተገናኙ በደስታ ሰላም ተባብለው ያኔ 9 ዓመት ልጆች እያሉ ከተለያዩበት ጊዜ ጀምራ እሱን ስትጠብቀው እንደነበር ትነግረዋለች። እሱም አንድ ኮት እንደ ጥሎሽ ይቀበልና ወደ ቤቱ ይዟት ይሄዳል። እናትና እህቱም ሞቅ ያለ አቀባበል ያደርጉላቸዋል። ለቀጣዩ 1 ወር ያህልም በደስታ ከቀን ወደ ቀን ፍቅራቸው እየጨመረ ያለሙት የነበረውን ሕይወት መኖር ይቀጥላሉ። ነገር ግን ከዕለታት በአንዱ ቀን መርኪት በተባለው ጎሳ ጥቃት ይደርስባቸዋል። ከብዙ ዓመታት በፊት የቴሙጂን አባት እናቱን ከዚህ ጎሳ ካንጠልፎ አምጥቷት ነበርና እሱም እንደሚበቀለው ቃል በገባለት መሰረት መጥቶ ረብሻ በማስነሳት ቦርትን ከቴሙጂን ቀምጦ ይዟት ለመሄድ ይሞክራል። እሷም ከቴሙጂን ጋር ሆና ፈረሳቸው ላይ ወጥተው ለማምለጥ እየሞከሩ ሳለ ቴሙጂን በቀስት ይወጋል። ከፈረሱ ላይ ወደቀውን ቴሙጂን ባለበት ትተውት ቦርትን የመርኪት ካን ሚስት ለማድረግ ይዘዋት ይሄዳሉ። ቴሙጂን ካገገመ በኋላም ሚስቱን ፍለጋ መሄድ እንዳለበት ይወስናል። ነገር ግን ይህን ብቻውን ማድረግ እንደማይችል ስለገባው በደሞ ወንድምነቱን የመሰከረለት ጁሙካ ቤት ሄዶ እገዛ ሊጠይቀው ይወስናል። በዚህ ጊዜም ጁሙካ አድጎ የአንድ ጠንካራ ጎሳ መሪ ሆኖ ነበርና ሊረዳው ይስማማል። ነገር ግን አሁን ላይ የያዘው ሌላ ጉዳይ ስላለ እገዛውን የሚያደርግለት ቢያንስ ከ1 ዓመት በኋላ እንደሆነ ለቴሙጂን ያስረዳዋል። ይህ ያለው 1 ዓመት ካለፈ በኋላም ቴሙጂንና ጁሙካ ከየግል ወታደሮቻቸው ጋር በመሆን የመርኪት ጎሳዎችን ለማጥቃት ይሄዳሉ። ሁሉንም ወታደሮች ከገደሉባቸው በኋላ የሚዘርፏቸውና ቦርትን እየፈለጓት ቆይተው በስተመጨረሻም አንድ ክፍል ውስጥ የሆነ ወታደር ገድላ ከሬሳው አጠገብ ተቀምጣ ያገኟታል። እሷም እርጉዝ ነበረችና ቴሙጂን ሕፃኑ የኔ ነው ብሎ አቅፎ ከነገራት በኋላ ይዟት ይሄዳል። ማታ ላይ ሁለት ወንድማማቾች ከወታደሮቻቸው ጋር በመሆን ድላቸውን በደንብ ማክበር ይጀምራሉ። ቴሙጂንም በጣም ብዙ ተከታይ አሽከሮችን በማግኘቱ ድጋፋቸውን እየገለጹለት ይቆያሉ። ከዚያም የዘረፉትን ንብረትና ከብቶች እንዲያከፋፍል ሲጠይቁት እሱ እንደሌሎቹ ካኖች አልነበረምና ካካበተው ሀብት ውስጥ ለራሱ 10% ብቻ አስቀርቶ ሌላውን ለወታደሮቹ እንዲሁም በጦርነቱ ላይ ለሞቱት ወታደሮች ቤተሰብ እንዲሰጥ ያደርጋል። ይህን የተመለከቱት ሁለት የጁሙካ ተከታዮችም እሱን ትተው የቴሙጂንን ጎሳ ይቀላቀላሉ። ሞንጎሎች ካናቸውን ራሳቸው መምረጥ ስለሚችሉ ጁሙካ ምንም ማድረግ አልቻለም ነበር። ይህን ድርጊት ግን እንደ ከባድ ክህደት ቁጥሮ ትቷቸው ይሄዳል። በሌላ ቀንም የቴሙጂን ወታደሮች ፈረሶቻቸውን ለመስረቅ እየሞከረ ያለ አንድ ሰው ይመለከታሉ። ተከትለው እሱን ለመያዝ እየሞከሩ ሳሉም በድንገት አንድ ቀስት ወርውረው ይገሉታል። ከደረሱ በኋላም የሌባውን ማንነት ለማየት ቀና ሲያደርጉት የጁሙካ ታናሽ ወንድም ሆኖ ይገኛል። ከዚህ ክስተት በኋላም ጁሙካ ወንድምነትን በሙሉ ረስቶ ቴሙጂንን መግደል ብቸኛ ዓላማው አድርጎት ነበር። ቀጠለና ከአንድ ሌላ ጎሳ ጋር በመሆን ወታደሮቹን ይዞ የቴሙጂንን ጎሳ ማጥቃት ይጀምራል። ቴሙጂን ካለው የወታደር መጠን አንጻር ማሸነፍ እንደማይችል ቢገባውም ሆኖም ግን ሴቶችንና ሕፃናቱን ከጦርነት ሜዳው ካሸሻቸው በኋላ የተቀሩት ወታደሮች ባለ በሌላ ኃይላቸው እንዲዋጉ ያደርጋል። በጣም ብዙ ወታደሮችን ከገደሉ በኋላ ግን በስተመጨረሻም ቴሙጂን ተሸንፎ ይያዛል። አስሮ አንዱ ጥግ ካስቀመጡት በኋላም ጁሙካ አሁን ራሱ ወንድሜ እያለ ቴሙጂንን እየጠራው ይቅርታ ብሎ እንዲለምነው እድል ይሰጠዋል። ሆኖም ግን እምቢተኝነቱን ስለተረዳ በውስጡ ኩራትና ጥንካሬ የተሞላውን እንደ ቴሙጂን አይነት ሰው ከመግደል ይልቅ ባሪያ አድርጎት ለደላሎች ለመሸጥ ይወስናል። በመቀጠል ቴሙጂን ከተቀሩት ወታደሮቹ ጋር በመሆን በገመድ እጅና አንገታቸው ታስሮ በታንጉት ስርወ መንግስት የምትመራው ከተማ እስኪደርሱ ድረስ ረጅም መንገድ በረሃ ውስጥ እንዲጓዙ ይደረጋሉ። ከዚያም ህዝቡ ሊያያቸው የሚችልበት አደባባይ ላይ አስቀምጠዋቸው ሰዎች የፈለጉትን መርጠው እንዲገዙ ይታወጃል። አንድ ቀንም ትልቅ ባለስልጣን በመንገድ እያለፈ ቴሙጂንን አተኩሮ መመልከት ሲጀምር አማካሪ የሆነ አንድ መነኩሴ ወደ ባለስልጣኑ ቀረብ ይላል። በተጨማሪም እያተኮረበት ያለ ሰው እንዲታስሮ ባሪያ መሆን ያለበት ሰው እንዳልሆነ በመንገር ያን ያህል ጠንካራና ወፈር ያለ እግርም እንደሌለው ይነግረዋል። በተጨማሪም የአንድ ትልቅ ስርወ መንግስት ጠንካራ መሪ ሊሆን እንደሚችል እየታየው መሆኑን መነኩሴ ይገልጽለታል። ባለስልጣኑም በዚህ ንግግር ፈገግ ካለ በኋላ ቴሙጂንን ይገዛዋል።
ከዚያም አላፊ አግዳሚው ሊያዩ የሚችልበት አደባባይ ላይ በሽቦ የተሰራ ቤት ውስጥ እንደ እብድ አግተው ያስቀምጡታል። ሰዎችም እያሾፉና የተሳለቁበት መንገዳቸውን ይቀጥላሉ። ያ መነኩሴም በየቀኑ ወደሱ እየመጣ ፊት ለፊቱ ቆሞ ይቅርታ እየጠየቀው ይሄድ ነበር። አንድ ቀንም ቴሙጂን ከዚህ መነኩሴ ጋር ስምምነት ይፈጽማል። ባለቤቱ የሆነችው ቦርትን የሚፈልግለት ከሆነ ወደፊት ጊዜው ሲመጣ ይህን ገዳም ማንም እንደማይጎዳበት ይነግረዋል። ቦርትን ፍለጋ በረሃ ውስጥ እየተጓዘ የነበረው መነኩሴም ድንገት ራሱን ስቶ ይወድቅና ይሞታል። እንደ አጋጣሚ ሆኖም ቦርት እዛ በወደቀበት ቦታ ሽማግሌውን ታገኘዋለች። እሷ ያላት አይነት የአንገት ጌጥ ከመነኩሴ እጅ ላይ ስታገኘም ከነገሮቹ መገጣጠም ተነስታ ባሏ በህይወት እንዳለ ትረዳለች። ወደ ከተማ ሄዳ ባሏን ለመፈለግ መንገዷን እንደጀመረችም አደባባይ ላይ የነበረውን ቴሙጂን በቀላሉ ከርቀት አይታ ትለየዋለች። አመሻሽ ላይም መግቢያው ላይ እየጠበቁት ከነበሩት ታጣቂዎች መሃል አንዱ እንደሌላው ገብታ እንዲያመልጥ ትረዳዋለች። በሰላም ከቦታው ከራቀ በኋላም ወንድ ልጁ በጣም እንዳደገ ሲያይ ይገረማል። ቦርት ከባሏ ርቃ በነበረችበት ወቅት ልጇን ለማሳደግ ስትል የግድ ከሌላ ሰው ጋር ኑሮ ጀምራ ስለነበር አንዲት ተጨማሪ ሴት ልጅ ወልዳ ነበር። እሱም ልጅቷን እንዳያት አባቷ እንደሆነ ይነግራታል። ቦርት ለልጆቿ ስትል ባረገቻቸው መስዋዕቶች በጣም ተደንቆ ለሷ ያለውን ከበሬታ ይገልጽላታል። ከዚያም በገጠራማው የሀገሪቷ ክፍል ወደሚገኘው ቤታቸው ተሰብስበው ሄደው በደስታ ለወራት መኖራቸውን ይቀጥላሉ። ልጆቹም ለአባታቸው ላቅ ያለ ፍቅር ስለነበራቸው ጊዜያቸውን የሚያሳልፉት ሁል ጊዜ አብረው በመጫወት ነበር። ከዕለታት በአንዱ ቀን ቦርትና ባሏ ውጪ ላይ ሳር ላይ ጋደም ብለው እያወሩ ሳለ ቦርት ሁሉም ሞንጎሎች በስርቆት በግድያና በዝርፊያ አንድ እንደሆኑ በምሬት ስትነግረው እሱም በንግግሯ ተደንቆ አንድ ውሳኔ ይወስናል። በቀጣዩ ቀንም ቤተሰቦቹን ትቶ የቻለውን ያህል ጎሳዎች አንድ ለማድረግ ይሞክራል። ካስፈለገም በርከት ያሉ ጎሳዎችን በመግደል እነሱን ሰውቶ ግዛቱን አንድ ለማድረግ ይወስናል። በተጨማሪም በግዛቱ ላይ ሕግ በማውጣት ሰላም ለማስፈን ወስኖ መንገድ ይጀምራል። ሊከተሏቸው ከሚገቡ ሕግጋቶች መካከልም አንደኛ መቼም ቢሆን ሴቶችንና ሕፃናትን አትግደሉ፣ ሁለተኛም ጠላታችሁን እስከ መጨረሻው ድረስ ተዋጉ፣ ሶስተኛ መቼም ቢሆን የገዛ ካህናችሁን አትግዱ የሚሉት ነበሩ። በ1916 ዓመተ ምህረት ቴሙጂን አልሞ እንደነበረው ሁሉ በጣም በርከት ያሉ ሞንጎላዊ ጦር ሰራዊቶችን የራሱ በማድረግ ብዙ ጎሳዎችን አዋህዶ የራሱ የሆነ ሰፊ ጎሳ መፍጠር ችሎ ነበር። ንጉሠ ነገሥት ለመሆን የቀረው ብቸኛ መሰናክልም በርከት ያሉ ሰራዊቶች ይከተሉት የነበረው ጁሙካ ነበር። እነዚህ ወንድማማቾችም ጦር ሜዳ ላይ ፊት ለፊት ሰራዊቶቻቸውን አስከትለው ይፋጠጣሉ። አይቀሬ የሆነው ፍልሚያ በጁሙካ አማካኝነት ይጀመራል። ቴሙጂን ይህን ውጊያ በደንብ አቅዶ ተዘጋጅቶበት የነበር ሲሆን ጁሙካ ግን በችኩልነት ቀደም ብሎ የመጀመሪያውን ተዋጊ ቡድን ይልካል። ይህ ችኩልነትም በርካታ ሰራዊቶቹ እንዲገደሉበት ያደርጋል። አድካሚ ከሆነ ከሰዓታት ውጊያ በኋላም ቴሙጂን ጦርነቱን ያሸንፍና ጁሙካን ጨምሮ ተሸናፊ የሆኑትን ምርኮኞች በቁጥጥሩ ስር ያውላል። ምርኮኞቹን ከመግደል ይልቅም እንደ ተከታዮቹ ይቀበላቸዋል። እነሱም በደስታ እያመሰገኑት ታማኝነታቸውን ቃል ገብተው ይሰግዱለታል። በአንድ ወቅት ቴሙጂን እንዲያመልጥ ያገዘው ሽማግሌም አማካሪ ሆኖ ማገልገል ይጀምራል። የቀረው ብቸኛ ነገርም ወንድሙ የሆነው ጁሙካ ላይ መወሰን ነበር። በመቀጠል ሁለቱ ወንድማማቾች ምን ያህል ነገር አሳልፈው ዛሬ ላይ እንደደረሱ ቁጭ ብለው ማውራት ይጀምራሉ። ጁሙካም ቀጠለና በቴሙጂን ቦታ ላይ ቢሆን ያለምንም አንገራገር ጠላቱን እንደሚገለው ሲናገር የንግግሩ እሱና ቴሙጂን ፈጽሞ የተለያዩ ሰዎች እንደሆኑ እንዲረዳ ያደርገዋል። ምክንያቱም ቴሙጂን ለወንድሙ ከነበረው ክብር የተነሳና ያን የመሰለ ትልቅ የጦር ሰራዊት ለማሰማራት የፈጀበትን ጊዜና መስዋዕትነት በማሰብ ይቅር ይለውና እንዳያመልጥ ዕድል ይሰጠዋል። ከዚያ በኋላም ቦርት ከሁለት ልጆቿ ጋር ወደ ባሏ መጣ በደስታ ኑሯቸውን ይቀጥላሉ። በ1206 ዓመተ ምህረት ቴሙጂን የሁሉም ጎሳዎች ካህን በመሆን ጌንጊስ ካን የሚል ስያሜ ይሰጠዋል። ቃል በገባው መሰረትም የታንጉት ስራው መንግስትን ሙሉ በሙሉ ጠራርጎ አስወጥቶ አዲስ ግዛት ይፈጥራል። ገዳሙን ግን ያመነኩሴው በለመነው መሰረት ምንም ሳያደርገው እንደነበር ይተወዋል። በስተመጨረሻም በጣም ግዙፍ የሆነው የሞንጎል ግዛት ግንባር ቀደም መሪ በመሆን ስሙን በታሪክ መዝገብ ላይ ያሰፍራል። ፊልሙም እዚህ ጋር ይፈጸማል። እንደዚህ አይነት ምርጥ ፊልሞች ሲለቀቁ ቶሎ እንዲደርሳችሁ ላይክ እና ሰብስክራይብ በማድረግ የደውል ምልክቷን ማብራት እንዳይረሳ።